የዛሬው ታሪክ የመጣው ከመጽሐፍ ቅዱስ ከማርቆስ ምዕራፍ 3 ነው። ኢየሱስ በሰንበት ቀን ወደ ምኵራብ ገባ። እዚያም እጁ የሰለለች ሰው ነበር። እጁ ደክማ መንቀሳቀስ አልቻለችም። ሰዎች ኢየሱስን በቅርበት ይመለከቱት ነበር። በሰንበት ይፈውስ እንደሆነ ለማየት ፈለጉ። ኢየሱስ ሐሳባቸውን ያውቅ ነበር። ኢየሱስ ሰውየውን ወደፊት ጠርቶ ሰውየውንም እዚህ ቁም አለው። ከዚያም ኢየሱስ ሕዝቡን መልካም ማድረግ ወይስ ክፉ ማድረግ ተገቢ ነውን? ሲል ጠየቃቸው። ማንም አልመለሰለትም። ኢየሱስ በሐዘንና በቁጣ ተመለከታቸው። ከሕግ ይልቅ ለሰዎች ያስብ ነበር። ኢየሱስ ሰውየውን እጅህን ዘርጋ አለው። ሰውየውም ታዘዘ። እጁን ሲዘረጋ ሙሉ በሙሉ ተፈወሰ። ይህ ታሪክ አንድ አስፈላጊ ነገር ያስተምረናል። ኢየሱስ በሕይወታችን ውስጥ የተበላሸውን ያያል። ፈውስ ለማምጣት አይፈራም። ሌሎች ሰዎች ሲፈርዱ ወይም በቅርበት ሲመለከቱ እንኳን ኢየሱስ ፍቅርን ይመርጣል። ዛሬ ደካማ ሆኖ ከተሰማዎት፣ በሕይወቶ ውስጥ የሆነ ነገር ከተበላሸ ወይም ከጠፋ ኢየሱስ ሊመልሰው ይችላል። እግዚአብሔር አሁንም ይፈውሳል። እግዚአብሔር አሁንም የጠፋውን ይመልሳል። ይህ ታሪክ ካበረታታዎት ተጨማሪ የመጽሐፍ ቅዱስ ታሪኮችን እና ሳምንታዊ ማበረታቻዎችን ለማግኘት እባክዎ ላይክ እና ሰብስክራይብ ያድርጉ።